ልክ እናቷን መስላለች። እዚህ እውነተኛነትሽን የጠላሻት 9 ነፍስ ያላት እኮ ነው መስሎኝ ክፉ ልጅ። ሰማሽኛ? በጣም ደህና ነች። በጣም ደህና ነች። ቆይ እነዚህ ሰዎች ከዚህ በር ላይ መቼ ነው የሚሄዱ? እንደ በግ ሲጠብቁ ሊኖሩ? እንዴት ከአንድ ትልቅ ወንዝ ውስጥ የህፃን ልጅ አስከሬን ይፈልጋሉ? አሁን እኔን በደንብ ስሚ። ወደ ቤት ትሄጃለሽ። ልክ ምንም ነገር እንዳልተፈጠረ ወደ ትምህርት ቤት እንደምትሄጂ አድርገሽ ተዘጋጅተሽ ከቤት ትወጫለሽ። በጣም ጥንቁቅ ልጅ መሆን አለብሽ። እናትሽ ምንም ነገር መረዳትም ሆነ መጠርጠር የለባትም። እሺ ቆንጆ። በፈጣሪ 9 ነፍስ ያላት እኮ ነው መስሎኝ ክፉ ልጅ። ለማንኛውም እኔ ልተኛ፣ ምንም አይነት ድምፅ እንዳልሰማ ተናግሬያለሁ። ምንም አይነት ረብሻ እንዳልሰማ ዳይሬክት ሊተኛ ነው። እኔም ወደ መታጠቢያ ቤት ልገባ ነው። ብር አስቀምጥልሻለሁ። ከፈለግሽ ትንቻልሽ እንደገና መግዛት ትችያለሽ። ሰማሽኛ? ሰማሁሽ። እንቻላልሽ
እናቴ ያንቺና ፀጉርሽን ታበጥርልሽ ነበር? አዎ ታበጥርልኝ ነበር። እና እንዴት ነው ደስ ይላል? አይልም። እናቴ ሁሌ ፀጉሬን በምታበጥርልኝ ጊዜ ከውስጤ ይቅርታ የመጠየቅ ስሜት ይሰማኝ ነበር። ይቅርታ? አዎ ይሄ ላንቺ አይገባሽም እለዋለሁ። እራሴን ልክ እንደ ትልቅ ሸክም አድርጌ ነበር የምቆጥረው። እንደዛ ይሰማኝ ነበር። ምክንያቱም እኔ ማደጎ ልጅ ነበርኩ። እዚህ እውነተኛነትሽን የጠላሻት ጥላሽ ስለሄደች? አዎ እኔን ጥላኝ ስለሄደች ሁልጊዜም እውነተኛ እናቴን ጠላታለሁ። አሁን ፊቷን እንኳን አላስታውሰው፣ ግን አሁንም ድረስ ጠላታለሁ። ቆይ እነዚህ ሰዎች ከዚህ በር ላይ መቼ ነው የሚሄዱት? እንደ በግ ሲጠብቁ ሊኖሩ? በሳት ልጅ ጉዳይ አዲስ ነገር አለ? ቅድም በስልክ ስታወሪ ፖሊሶች ምንድን ነው ያሉሽ? አስክሬኗን ፍለጋ ላይ ናቸው። ጎበዞች በያቸው። እንዴት ከአንድ ትልቅ ወንዝ ውስጥ የህፃን ልጅ አስክሬን ይፈልጋሉ? ከገንዳ ውስጥ የሚፈልጉ መሰላቸው? ደግሞ ስለመሆኑ አስክሬን የግድ ነው? ከሞተች ሞተች ነው ብሎ ፋይሉን ዝም ብሎ አይዘጉት? በቃ እኔ ሻወር ልውሰድ። አታስቢ እሺ፣ ሁሉም ነገር ይስተካከላል። ገንዘብም እናገኛለን። ስራ ሰሪም እኮ ከየት ታገኛለሽ? ሁሉም ነገር ይስተካከላል። ተመልከቺ፣ አሁን ምግባችንን እንበላና እናቴ ጋር ሄጄ ገንዘብ እቀበላለሁ። የምኖርበት ቦታ እንፈልጋለን። አሁን ምግብ እንዘዝ። ተርበሻል አይደል? ለአንቺ አሁን አዲስ ስም ልንሰይም ይገባል። እዛ የምንኖርበት ቦታ የምትጠሪበት። ለምን ኢላና የሚለውን ስም አልወደድሽም እንዴ? አይደለም፣ ስለ ስሙ ሳይሆን ያው እኔና አንቺ አዲስ ህይወት ሊኖረን አይደል? ስለዚህ ሰዎች እንዳያውቁና እንዳይለዩ ምን አይነት ስም ትፈልጊያለሽ? ማን ይሁን ስምሽ? አላቅም። የልጆችን ስም እናቶች አይደለ እንደሚያወጡት? ልክ ነሽ። ሳቦን ይሁን ስምሽ? እንዴት ነው ወደድሽ? ሳቦን ደስ የሚል ስም ነው፣ ወደድኩት። ሳቦን። አቤት እናቴ።
ሄሎ መልሼ እደውላለሁ። ወይዘሮ አለ እንዴት ነሽ? ደህና ነሽ ወይ? ደህና ነሽ? እንዴት ነሽ? ያለው እግዚአብሔር ይመስገን። እስኪ አረፍ በይ። እንዴት አለሽ ወይዘሮ አለ? እንኳን ደህና መጣሽ። እግዚአብሔር ይመስገን ደህና ነኝ። እኔ የምልሽ ቅጣትሽ፣ የእስር ጊዜሽ አበቃ ማለት ነው? ከዛሬ ጀምሮ በይፋ ነፃ ሆኛለሁ። እንኳን ፈጣሪ ያስፈታሽ። አመሰግናለሁ። አሁን ታዲያ የታረፍሽ? አንድ ወዳጄ ቤት ነው ያረፍኩት። እሷም እስር ቤት ናት። ቅጣቷ ጥቂት ጊዜ ነው የቀረው እና እሷ ተፈታ እስከምትመጣ ድረስ ሱቁንም ቤቱንም እንዳስተዳድርላት አደራ ብላኛለች። እንደውም ሲመቸሽ እንድትጠይቀኝ አድራሻውንም ላሳውቅሽ ብዬ ነው የመጣሁት። እስኪ እጠይቅሻለሁ። ወይዘሮ ሶሎሜ፣ እኔ አሁን እዚህ የመጣሁት ላመሰግንሽ ነው። ለአመታት ልጄን ጠበቅሻት፣ ሴት ልጄን ተንከባከብሽልኝ። ይሄንን ማንም አያደርገውም ነው። እኔ አሁን እንደተፈታሁ ቀጥታ አንቺ ጋር የመጣሁት ላመሰግንሽ ነው። ውለታሽን በፍጹም መክፈል አልችልም። ተመልከች ወይዘሮ አለም፣ እኔ ገብርኤላን ያሳደግኳት ምንም ምላሽ ፈልጌ አይደለም። ከወንድምና ከእህቶቿ ሳለይን ያሳደግኳት። ለልጄ ባደረግኩት ነገር ምንም አይነት ውለታ አልሻለሁ። አውቃለሁ ወይዘሮ ሶሎሜ፣ እንደዛ ማለት አይደለም። እንደው ዝም ብሎ የዘገየ ምስጋና ነው። እረዳሻለሁ። እንዴት ናት ታዲያ? ደህና ናት? በጣም ደህና ነች። በጣም ደህና ነች። ባለፉት ጥቂት ዓመታት ድምጻችሁ ሲጠፋብኝ በጣም ተጨንቄያለሁ። አውቃለሁ ወይዘሮ ሶሎሜ ስራ ይበዛባችኋል፣ ግን የእናንተ ወሬ ሲጠፋ በጣም ተጨነኩኝ። ናፈቀችኝ በጣም። ታዲያ እንዴት ናት? እንደው ህይወቷ እንዴት ነው? አላገባችም? ወይዘሮ አለም ትምህርቷን ጨርሳለች፣ አላገባችም። ለጊዜው እዚህ አካባቢ አይደለችም፣ ለስራ ትንሽ ራቅ ብላለች። እውነት? የት ነው የምትኖረው? ተመልከች ወይዘሮ አለም፣ እረዳሻለሁ። ከዓመታት በፊት በዚህ ጉዳይ ከአንቺ ጋር ተነጋግረን ነበር። አውቃለሁ ገብርኤላ ትናፍቅሻለች። ገብርኤላ የማደጎ ልጄ መሆኗን ታውቃለች። ነገር ግን ይህንን እህቶቿም አልነገርንም። እነሱ ገብርኤላን እንደ እውነተኛ ታላቃታቸው ነው የሚያውቋት። እንደዛም ማወቃቸው ይቀጥላል። በዚህ ጉዳይ ላይ ቃል ገብተሽልኝ ነበር። ቃልሽንም እንደምትጠብቂ ተስፋ አድርጋለሁ። ምክንያቱም የኛ የሆነ የቤታችን ሰላም በዚህ ምክንያት በተለይ ሊበተን አልፈልግም። አታስቢ ወይዘሮ ሶሎሜ፣ ቃሌ ቃል ነው። ምንም እንኳን እሷን ማየት በጣም ብፈልግ እሷ ፊት የመቆም ግን ሞራል የለኝም። ካልሆነ እንዴት አድርጌስ ነው የእናንተን ውለታ የምከፍለው? ጎበዝ፣ እንደዛ ማድረግ ለሁለታችንም ይበጃል። በቃ ልሂድ፣ ብዙ ጊዜሽን ወሰድኩ። የመጨረሻ ግን አንድ ጥያቄ ልጠይቅሽ ነው። ጠይቂ፣ ችግር አለ? አንድ ፎቶግራፏን ልታሳይኝ ትችያለሽ? ወደ 9ኛ ክፍል ስትሸጋገር ፎቶዋን አሳይተሽኝ ነበር። እርግጥ አሁን ትጠፋብኛለች።
በእርግጥ በእጄ ላይ ምንም ምስል የለም ወይዘሮ አለ ግን ትንሽ ጋብርኤላ ልክ እናቷን መስላለች። ፈጣሪ ያክብርሽ። አመሰግናለሁ። ደህና ሁኚልኝ ሱርሱር። የኔ ልጅ አሁን እናቴ ጋር ሂጅ ገንዘብ ይዤ እመጣለሁ። እሺ አንቺ መሄድ ስለማትችይ እዚህ ትጠብቂኛለሽ። ቶሎ እመጣለሁ። እሺ ቶሎ ትመጣለሽ? አዎ የኔ ልጅ ቶሎ ብዬ ነው የምመጣው። አንቺ እዚህ ትጠብቂኛለሽ። እሺ ትምህርቷን ጨርሳለች። አላገባችም። ለጊዜው እዚህ አካባቢ አይደለችም። ለስራ ትንሽ ራቅ ብላለች። አቤት፣ ግቡ። ልጄ ነይ እስኪ ቁጭ በይ። ነይ እስኪ አረፍ በይ። ልጄ ከቤት ጥለሽኝ ስለጠፋሽ እኮ በጣም ተጨነኩኝ። ስልክሽን ደግሞ አታነሺ። ምን አለበት ስልክሽን ብድግ አድርገሽ አለው ብትይኝ። ልክ ነሽ። ይቅርታ ጠይቃለሁ ስላስጨነኩሽ። ትንሽ ስራ ስለበዛብኝ ነው። ለመሆኑ ጨርሰሽ ተክለሽ ነው የመጣሽው ልጄ? አላውቅም፣ ገና አልወሰንኩም። ትንሽ ገንዘብ ፈልጌ ነበር ስራ እስካገኝ ድረስ። ሳገኝ የምመልሰው። እንዴ ልጄ መጠየቅሽስ? ሁሉም ነገር እኮ አንቺ ነው ልጄ። እኔ ራሴ አንቺ ነኝ። ምን ማለት ነው መጠየቅሽ?
ብር አስቀምጥልሻለሁ። ከፈለግሽ ትንቻልሽ እንደገና መግዛት ትችያለሽ። ሰማሽኛ? ሰማሁሽ። እንቻላልሽ። ልጄ የኔ ቆንጆ ምን ሆነሽ ነው ግን ቤት ማትመጪው? የኔ ልጅ እህቶችሽ እኮ በጣም ናፍቀውሻል። የራሴን ህይወትና ኑሮ መመስረት ፈልጋለሁ። እረዳሻለሁ ልጄ። ቢያንስ እንደው እየደወልሽ አለው በይኝ። የትሽም ሰርግ እኮ ደርሷል። ያላንቺ ደግሞ አይሆንልኝም ልጄ። እኛ እኮ አንድ ቤተሰብ ነን። ዝም ብለሽ ሲሆን እኔም ደስ ይበለኝ። አመሰግናለሁ እናቴ። በተቻለ ፍጥነት መልሼ እከፍላለሁ። መልሶ መክፈል ማለት ምን ማለት ነው? ይህ እኮ ያንቺ ሀብት ነው። እኔም እኮ ያንቺ ነኝ ልጄ። የኔ አበባ ተስፋዬ እኮ ነሽ ልጄ። አመሰግናለሁ። አሁን መሄድ አለብኝ ልጄ። መሄድሽ ነው ልጄ? አዎ አመሰግናለሁ። ድምፅሽን አታጥፊብኝ ልጄ። ደውይልኝ፣ ስልክሽንም አንሺ እሺ።